የራሳቸውን ንግድ መጀመር ለሚፈልጉና እንዲሁም ደግሞ ካላቸው ንግድ ላይ ሌላ አዲስ የንግድ መንገድ መጀመር የሚፈልጉ ሰዎች የሚሰሩትን ስህተቶች ጠይቀው ነበር። መልሱን እንስማው። ቢዝነስ ሲጀምር ገሌኮ እንዲሰራ እንዲያገኝ በቃ እንትን ጀመር ምናምን ነገር ይባላል። ይሄ ፕሮፐርሊ ጊዜ ወስደን አለማጥናት፣ ጊዜ ወስደን ይሄ እድል ኦፖርቹኒቲ አለ ወይ ሪሊ ትክክል ነው ወይ መረጃዎቹን በራሳቸው አንዳንዱ ነገር እኮ ያስቃል። ምን ያስቃል ወሰደ ሲምፕሊ ያው ክሮስ ቼክ የምታረጋግባቸው እንትኖች አሉ። ፋይናንስ በጣም ምትለፋው ይሄ ኤግዛክት ቁጥሩን ለማምጣት እንጂ የሆነ ነገር የሚገባህ ነገር አለ። እና እኔ አንዳንዴ በጣም ምርጥ ነው እንዲህ አይነት ቢዝነስ ተብሏል ከሚል ምናምን ይለኝ ስንት ነው የሚገኘው ምናምን ሲል ሊትራሊ የሚጠሩልህ ቁጥር ይገር አንዱ ለምሳሌ ገጠመኝ ዳቦ ቤት በጣም ጥሩ ነው ምናምን ብለው አወራኝ። ዳቦ ቤት ጥሩ ቢዝነስ ነው። እሺ ጥሩ ማለት ጥሩ ቢዝነስ መሆኑን እኮ ምንም እንትን አለ ግን ቁጥሩን እንዴት ነው ምናምን እያልኩ አወራዋለሁ። እሱ ዳቦ ቤት ያተርፋል ብሎ የሚነግረኝ ነገር ዱቄት ፋብሪካ እንኳን የሚያመርቱት አያተርፉም። እና የሆነ አንዳንድ ይሄ ሞቅታ ወሬ ትይዝና ሻሎ ወሬ አለ አይደል? ይሄ አየር ላይ ያለ ወሬ ይዘህ የመወሰን ነገሮች አሉ። እና የሆነ በመደዳ መሄድ የሆኑ ነገሮች ሲሰሩ ሲታይ ፎርሙላው ምኑ ሳይገባ በመደዳ ትጀምራለህ። ከዛ በመደዳ መውጣት። ቪዲዮ ለመመልከት ባዮ ላይ ያለውን የዩቲዩብ ቻናል ሰብስክራይብ አድርጋችሁ መመልከት ትችላላችሁ።